በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቤተ ክርስቲያንን አጸር ተጠግታ ከጥበብ ጓዳዋ ተቀርታ በዓለም ስትባዝን የዋለችን ነፍስ አስጠልላ በጥበብ በእምነትና በፍቅር የምታነጽ ሰንበት ትምህርት ቤት በቅዱስ ሊቀ ዲያቆን ሀቢብ ጊዮርጊስ እንደ አውሮፓውያን አቆጣጠር በ1878 ተመሰረተች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች አሰራር መታየት የጀመረው በ20ኛው መቶ ክፍለ ዘመን መባቻ ላይ እንደሆነ ይነገራል። በ20ኛው መቶ ክፍለ ዘመን መባቻ የዘመናዊ ትምህርት ወደ ሀገራችን መምጣት ወደ አብነት ትምህርት ቤት ከሚሄደው ወጣት ይልቅ ወደ ዘመናዊ ትምህርት ቤት የሚገባው ወጣት የተማሪ ቁጥር እንዲጨምር አድርጓል። ከዚህም የተነሳ የኢትዮጵያ ቤተክርስቲያን ወጣቷን የምታስተምርበትን ሁኔታ በመለወጥ በዘመናዊ ትምህርት ከሰኞ እስከ ዓርብ የሚማረውን ትውልድ በመንፈሳዊ ሕይወቱ የተስተካከለ ይሆን ዘንድ ፈቃደኛ በሆኑ ወጣቶችና ካህናት አነሳሽነት የቅዳሜና እሁድ ትምህርት ቤቶችን ማቋቋም ጀመረች። ይህ ደግሞ ዛሬ ላለው የሰንበት ትምህርት ቤቶች እንቅስቃሴ መሰረት ጣለ። የደብረ ምሕረት ቅድስት ኪዳነ ምሕረት ሰንበት ትምህርት ቤት የተመሰረተችው 33 ዓመት በፊት ጥር 3 ቀን 1984 ዓመተ ምህረት ነው። አሁን ያለንባት ቤተክርስቲያን ያው የነበረችው በእንጨት ነው ተሰርታ የነበር ሰፋ ያለች ነው የነበረች። ለጊዜው ተብሎ ወደ ምስራቅ በኩል ባለው አቅጣጫ የተወሰነ መቃረቢያ ቤተክርስቲያን ተሰራ። ከተሰራ በኋላ ጥር 3 1984 ዓመተ ምህረት ቤተክርስቲያኗ ያው ቅዳሴ ቤቷ ተከበረ ማለት ነው፣ ተመረቀ። በዚያን ጊዜ ያው ከሁለት ቀን ቀደም ብሎ የሰንበት ትምህርት ቤቱ አባላትን መሰብሰብ ጀመርና እኔ ከ1979 ዓመተ ምህረት ጀምሮ እስከ 83 መጨረሻ ማለት ነው በቅዱስ ጊዮርጊስ ሰንበት ትምህርት ቤት እዚያ ጋር ነው የነበርኩኝ። ከዚያ መጥቼ እኔና ወንድሜ ይሁኔ ይታየው የሚባል አንድ አለ፣ እሱ ጋር መጠን አባላትን መሰብሰብ ጀመርና ሰንበት ትምህርት ቤቱ ሲመሰረት የነበሩ ቤተልሔም ከበደ፣ ታደለ ብሾው፣ ታምሩ ጋረድ አሁን እነዚህ አሁን ታምሩ ጋረድ ምለው ሌሎች ሁላ አሉ። ስማቸውን ባሊዘው ሁላ ታደለ ሰብከት ክፍል ነው የነበረው። ከጊዮርጊስ አንዳንድ ሰባኪያን እያመጣ እንዲያስተምሩና ያደርግ ነበረ። ጓደኛዬ ነፍሳቸውን ይማር በወልድ አረጋዊ የሰንበት ትምህርት ቤቱ ገንዘብ ያዥ ነበሩ። በዚሁ በአገልግሎታቸው ላይ ያሉ ማለት ነው። በወቅቱ የሰንበት ትምህርት ቤቱ መርሃ ግብር ለመሳተፍ ብዙ ሕፃናትና ወጣቶች ርቀት ሳይገድባቸው ከተለያዩ የባህር ዳር ቀበሌዎች በእግር ገስግሰው ይመጡ ነበር። በሕፃናት ፕሮግራም ስናገለግል በመዝሙር ክፍልም በስነ ጽሑፍ ክፍል ነው የነበርኩት። ለምን ብዙም ራሳችን ነበረ ያኔ ለፕሮግራሙ የተለያዩ ነገሮች የምናመጣ የነበረ እና በስነ ጽሑፍ ፕሮግራም በምናቀርብበት ጊዜ ብዙዎቹ የምናወጣቸው ነበር ከሐመርና መለከት መጽሔት ነበር የምናቀርባቸው የነበር። ቴፕ እናመጣለን በመሃል እኛ ስናቀርብ ግጥም ከሆነም ግጥም፣ እንደገና ደግሞ በእለቱ ታስቦ የሚለውን የእለቱ ያናቀርባለን። መዝሙር በቴፕ ከፍተን ነበር የምንለቅ የነበረው። ሰንበት ትምህርት ቤቱ በወቅቱ የራሱ የሆነ የመማሪያ አዳራሽ ስላልነበረው መርሃ ግብራቱን የሚያስኬደው በሜዳና በዛፍ ጥላ ስር ነበር። ከተወሰኑት ዓመታት በኋላ ደግሞ የአቡነ ሐራ ማኅበርተኞች ለዝክር መጠጫነት ባሰሩት ዳስ ቤት ውስጥ ተሰባስቦ የመማር ማስተማር አገልግሎትን ቀጠለ። ዓላማችን በቤተክርስቲያናችን አባላታችን ሰብስበን በዚህ አካባቢ ላይ ብዙ የተማረ ሰው አልነበረም። ከቤተክርስቲያን ርቀት የተነሳ እነሱም ወጣቶች ወደ ቤተክርስቲያን እየሰበሰብን ትምህርት ማስተማር፣ የእግዚአብሔርን ትምህርት በማሳወቅ ወደ ቤተክርስቲያን እንዲመጡ በጎ ነገርን ተከትሎ እንዲሄዱ የማድረግ ስራ ነው የነበረ እና ተግዳሮቶቹ ወንበር አልነበረም፣ አዳራሽ አልነበረንም። ግባቶች በጣም መጽሐፍት ቅዱስ እንትን አልነበረም። ከአንዳንድ ሰንበት ትምህርት ቤቶች
በትውስት እያመጣን 3 4 5 እያመጣን ከቅዱስ ጊዮርጊስም ከቅዱስ ሚካኤልም ከነሱ እያመጣን ነው ስንጠቀም የነበረ። የተሟላ አዳራሽ አልነበረው። በሳጠራ አዳራሽ ነበር የምንሰበሰበው። አገልግሎቱ ግን ያማረና ሳቢና ደስ የሚል ጥሩ አገልግሎት ነው ነበር። ሰንበት ትምህርት ቤታችን ከተመሰረተበት ጊዜ ጀምሮ ላለፉት 33 ዓመታት በርካታ መንፈሳዊና ማህበራዊ አገልግሎቶችን ፈጽሟል፣ እየፈጸመም ይገኛል። ከምስረታው ጀምሮ የራሱን ተቋማዊ አቅምና የአባላቱን አቅም ለማሳደግና ለማጠናከር የሰራው ስራ በብዙ ነባር አባላት ዘንድ ተደጋግሞ የሚታወስ ነው። አባላቱ ሰንበት ትምህርት ቤቱ አገልግሎት መፋጠን የሚያስፈልገውን ግብዓትና ቁሳቁስ መግዣ ገንዘብ ለማግኘት በየሰው ቤት እየዞሩ የተለያዩ የቀን ስራዎችን ሰርተዋል። በየአድባራቱ በየቤተ ክርስቲያን እየሄድን ቁመን ለምን ነበር። በቃ ስለ ኪዳነ ምሕረት ስለመቤት እያልን ሰንበት ትምህርት ቤቱን እየለመን ነው። በየአድባራቱ እየሄድን ሳንቲም እየሰበሰብን ለአልባሳትም ቴፕ ነበረ ለአገልግሎት በዚያ የምንጠቀምበት ቴፖችን፣ አልባሳትን፣ ይሄ አሁን አዳራሽ የሚገለገልበትን መጋረጃ ስቲል እሱ ሁሉ እየለመን ነው። ሶፍ እየሸጥነ ነው እዚህ ደረጃ ያደረስነው። እግዚአብሔር ይመስገን። የተለያዩ መንፈሳዊ ድራማዎችን እስከ መራዊ ከተማ ሄዶ በመስራት ምዕመናንን ከማስተማር በተጨማሪ በሚገኘው መጠነኛ ገቢ ሰንበት ትምህርት ቤታችንን ገንዘብ አቅም አጠናክረዋል። እኛ ህፃናት ሆነን በምናገለግልበት ሰዓት የመዝሙር ልብስ አልነበረንም። ከፎቶ ላይ ታዩታላችሁ። አረንጓዴ፣ ቢጫ፣ ቀይ ነበረ። እንደዚህ ለብሰን ነበር ያን መዝሙር የምናቀርብ የነበረ። ለምን የሚያግዘን አልነበረም። እኛ ለሰንበት ተማሪ ልጆች አስበን አገዳ ሽጠን የምናገኘውን ተርፍ የህፃናት መዝሙር ልብስ ለማሰፋት የሄድንበት ጥረት ነበረ። እንዲሁ ከተማው ላይ ብቻ አልነበረም፣ እስከ ሰልቸ ሚካኤል ድረስ አገዳ ተሸክመን እንደሸጥንና አጉንታ ማርያም፣ ዳንግላ፣ መራይ እስከዚያ ድረስ እየሄድን በመዝሙርም በአገልግሎትም እየሄድን እናገለግል ነበር። እነሱንም እኛን ጋብዛቸው ነበር፣ ይመጡ ነበር፣ ያጠናክሩ ነበር ሰንበት ትምህርት ቤቱ። ያንዳንዳችን በጣም የተለየ ፍቅር መዋደድ እንደነበረን እንዲሁም ድራማ ፕሮግራም አዘጋጅተን ያው እኔ ቤት ጠባቂ ሆነ አትር ተብዬ ሁለተኛው ክፍል ላይ ዘግቼ የደረስኩበት ጊዜ አለኝ። ሰንበት ትምህርት ቤታችን አባላትን ስለ መንፈሳዊ አገልግሎት፣ ስለ ያሬዳዊ መዝሙር፣ ስለ ኦርቶዶክሳዊ ቅዱሳት ስዕላት ምንነትና ተያያዥ ርዕሰ ጉዳዮች ተደጋጋሚ ስልጠናዎችንና ትምህርቶችን ሰጥቷል። መምህራን እየመደብነ በፕሮግራም እኔ ያስተምራለሁ፣ አባ ኃይለ ማርያም ያስተምራሉ የሄዱት አለቃ የነበሩት፣ ሌላም ሰው እንጋብዛለን ከጊዮርጊስም እነ ፊልጶስም እነሱን እየጋበዝን ሰርክ ጉባኤያችንን በተጠናከረ መንገድ ለመጀመሪያ ጊዜ በሳምንት 2 ቀን ቅዳሜና እሁድ፣ በቀጣይ ደግሞ ከሰኞ እስከ እሁድ ለምን አይሆንም በሚል ከ11 ሰዓት በኋላ በደቀ ነቢያት ውስጥ ሳለን በሰዓት ስነ ጽሁፍ እናገለግላለን፣ በመዝሙር እናገለግል ነበር በዛ ሰዓት ማለት ነው። በይበልጥ ደግሞ ዲቴል በጣም አገልግሎት በደንብ መዝሙር ላይ የጀመርንበት 1989 ጀምሮ ሙሉ አገልግሎት ማለት ነው። በተለይ ለህፃናት ከወንጌል ባለፈ የግብረ ገብ ትምህርት ይሰጠን ስለነበረ በዛ በግብረ ገብ ትምህርትም ስላደግን ለዛሬ ለመድረሳችን ወይም ዛሬ መንፈሳውያን ተብለን ለመጠራታችን ሰንበት ትምህርት ቤት ትልቁን ድርሻ ይወስዳል። እንዲሁም ላለፉት 5 ዓመታት በባህር ዳር ሀገረ ስብከት በብቸኝነት መስማት የተሳናቸው መርሃ ግብር በሰንበት ትምህርት ቤታችን ይገኛል። እነሆ በእግዚአብሔር ቸርነት እስካሁን ባሉበት ሰዓት በተለያዩ ክብረ በዓላት በመሳተፍ የሰንበት ትምህርት ቤት አባላት የምልክት ቋንቋ በማስተማር የተለያዩ መርሃ ግብራትን በማዘጋጀት እያገለገሉ ይገኛሉ።
ሰንበት ትምህርት ቤታችን ምዕመናንን በቅርብም ሆነ በሩቅ ያሉትን አብያተ ክርስቲያንንና በውስጣቸው ያለውን ታሪካዊ ቅርስ እንዲያውቁና እንዲጠብቁ የሚያግዙ በርካታ መንፈሳዊ ጉዞዎችን አካሂዷል። ለብዙ ዓመታትን ወደ ቅዱስ ላሊበላ ውቅር አብያተ ክርስቲያናት፣ ወደ ግሸን ደብረ ከርቤ፣ ወደ አክሱም ጽዮንና ደብረ ሊባኖስ ዓመታዊ መንፈሳዊ ጉዞ አካሂዷል። ከዚህም ባሻገር አባላቱ ረዥም የእግር ጉዞ በመጓዝ ብዙ ገዳማትን ጎብኝተዋል። አድባራትና ገዳማት ምን ሄደው የነበረ አሁን ላይ ጥር ላይ ያለ አይደል 5 ቀን የምትዘጋበት የነበረ በዛን ሰዓት እኛ እንደውም ብዙውን ጊዜ በእግራችን ነበር የምንሄደው። ለምን የትራንስፖርትም ችግር ስላለ ቤተሰብ አምጡ እንዳንምናል በእግራችን እንሄዳለን። እንደገና ደግሞ ዝግ በሚሆንበት ሰዓት ክረምት ሲሆን ምናምን ነገር እንደዚህ አይነት ነገር ነበር ምን ከኛ ትልልቅ ያሉት ደግሞ ያው በገንዘብ ምናምን ይደግፉናል። ብዙ ቦታ እንሄዳለን። ግን በተለይ እኔ ያው በኔ ባች የነበርን ልጆች ውጭ ማደር እንደዚህ ነገሩን አንችልም ነበር። ግን እየሄድን እናገለግል ነበረ። ያ ደግሞ ፍቅር ይመስለኛል የነበረው በእኛ ጊዜ የነበረው ነገር የነበረን አንድነት ለአገልግሎት የነበረን ፍቅር እሱ ይመስለኛል እንደዛ እንድንሆን ያደረገን። እዛ ምን ሄደው ብዙ ገዳማትን ማወቅ ስለምንፈልግ ነበር። ያኔ መዝሙር ምናምን የሚሰራ የነበር ስናይ በቲቪ ክሊፕ የሚሰራ የነበረ አድባራት ምናምን ነበር የሚታይና ያንን ስናይ በጣም ያን ገዳም ለማወቅ ለማየት በጣም ጉጉት ነበረ። ከዛ ተነስተን ብንሄድ እዚህ ገዳም ብናይ የሚል ተነሳሳና በዛ እንሄዳለን። ብፁዕ አቡነ ሽኖዳ በአንድ ወቅት እንዲህ ብለው ነበር። ከወጣት የተለየች ቤተክርስቲያን ተስፋ የሌላት ናት። ሰንበት ትምህርት ቤታችንም ይህንን ቃል መሰረት በማድረግ ነገረ ቤተክርስቲያንንም ሆነ ሀገርን የሚጠቅሙ ወጣቶችን አፍርታለች። ወጣቶቹም በብዙ መንፈሳዊና ማህበራዊ አገልግሎቶች ተሳትፈዋል። ምናልባት ቤተክርስቲያናችን ከሰጠችን ተቋማት ውስጥ አንደኛውና ዋናው ሰንበት ትምህርት ቤት ነው። ምናልባት ሰንበት ትምህርት ቤት ውስጥ ባልኖር ኑሮ አሁን ላይ የኔ ህይወት አሁን ባለበት ደረጃ አልገኝም ነበር። አሁን ላይ ላለኝ ህይወት ይልማም መጥፎም ይሁን ግን አሁን ላይ ላለኝ አትሊስት ፈርሃ እግዚአብሔርና ሰዎችን ማክበር የሚለው ነገር ላይ ትልቅ እንትን ያደረገብኝ ሰንበት ትምህርት ቤት ነው። ከ11 ሰዓት ተኩል እስከ ምሽት 12 ሰዓት ተኩል ስለሆነ በዛ ሰዓት ሰፈር የምንጫወትበት ሰፈር የምንዘልበት ታይም ስለሆነ ያንን ነገር ነው ወደ ቤተክርስቲያን አገልግሎት ቀይረን የመጣንበትና ከትምህርት ጋር ምንም ያጋጭ ነገር የለውም። ቢያጋጭ ኑሮ ወይም የተጋጨ ነገር ቢኖረው ኑሮ ብዙ ዶክተሮች፣ ብዙ ኢንጂነሮች ሰንበት ትምህርት ቤት ላይ አይፈጠሩም ነበር። ያው ነው የህይወቴ መገኛ ነው ብዬ አምናለሁ። ያው ከእምነቴም ጨምሮ ምክንያቱም ብዙ ነገሮችን በልጅነቴ ማወቄ አምላኬን እንድፈራ መሆኔ ዛሬ ላይ ምኖረውን ህይወት የተስተካከለና ያማረ አድርጎልኛል። ከብዙ በጥቂቱ ስናነሳ ቤተክርስቲያኗ ስትመሰረት ጀምሮ እጽዋትን በመትከል የግብር እንጨት በመፍለጥ አጥር በማጠር ቤተክርስቲያንን ተስፋ አድርገው የሚጠጉ ነዳያንንም ጎናቸው በመሆን ብዙ ድጋፍ አድርገዋል። መጀመሪያ ስንጀምር ተንሳይን ገናን እናገድፍ ነበር ነዳያዎችን እና በምንድነው በኪሎ ስጋ ነበር እየገዛን ከኪሎ ስጋ ደግሞ ወደ በግ ከበግ ደግሞ ወደ በሬ እያደረግነ ነው እዚህ ደረጃ ያደረስነ ለእናንተ ያስረከብነ። አጋጣሚዎች ልክ ተንሳይ እሁዱን ሊከበር አርቦን ለምንን የመጣ ነው የበሬ መግዣችን ብር ተዘረፍነ። ከትምህርት ቤት መሰለኝ ቆይቼ ስመጣ ቅዳሜ መዝሙር ጥናትም ስላለ እዚህ ለማጥናት በዚሁ ነው የገባው። ስገባ ሁሉም ቆዝሞ ተቀምጧል። ምንድነው ስላቸው እንደዚህ ብሩ ተሰርቆ ምናምን አለ። ያለችን አንድ እሁድ ብቻ ናት። ጨርሰናል ለምን እንትን ብለን ማለት ነው። ያው መንገድ ላይ ያለውን እንትን ጨርሰናል። የሚቀረው በየቢሮ የሚጠየቀው ብቻ ነው እንጂ እዛው ጫላ አንድ እሁድ ቀን ነች። በጣም ነው ግራ ይገባል። ምክንያቱም ነዳያን ለምደዋል። በዛ ሰዓት ይመጣሉ። ሰዓቱ አልቋል። አንድ ቅዳሜ አንድ እሁድ ናት ያለችው። በጣም ግራ ገብቶን እያለ እኔ እመቤቴ ነው ያልኳት። በቃ ተንበርክኬ እመቤቴ ተአምር ስሪ
እንግዲህ ምን ነዳዎች ሲመጡ ምን ብለን ነው ተማሪዎች ሲመጡ ምንድነው የምናበላ ስንል ልክ ቅዳሜ ሆኖ 2 ሰዓት ላይ እና የሆነ ሴት እየመጣችና ወይ ሊቀመንበር ነው የአገልጋዮችን አንዱን ሰው አገናኙን አለች። እዚህ አካባቢ ያሉ ልጆች ነበሩ እንትን የሚለው ምንድነው ሰው እነሱን እንፈልግ አለች። እሺ በቃ ሲመጡ ነው ወይ ኮሚቴ ሆናለች ትምህርት ቤቱን ኮሚቴ እንፈልገው አለች። በቃ ሲመጡ እናሳይሻለን ምናምን ብሎ ነበሩ ልጆች እዛ። አጋጣሚ ኮሚቴ አንዱ ሲመጣ አንዱን አሳያትና ምንድነው ብሎ ሲጠይቋት ምንድነው አለች የዛሬ ዓመት ተስዬ ነበር እና የበሬ መግዣ ተስዬ ስለነበር የበሬ መግዣውን ብር እንሰጣቸው ነው ምናምን አለች። ተለቃቀስንና ያን ብር የተሰጠንን ብር ይዘን በሬው ተገዛ። በሰላም ተንሳኤን ለነዳያን እንድናገድፍ አደረገን። ይሄ ትልቅ ትዝታዬ ነው። ሰንበት ትምህርት ቤታችን በተለያዩ ጊዜያት ብዙ አይነት ፈተናዎች ገጥመውታል። በዚህም ምክንያት ከእድሜው አንጻር ሲታይ የሚጠበቅበትን ያህል ድርሻውን ተወጥቷል ለማለት አይቻልም። ላለፉት 33 ዓመታት ካጋጠሙት ፈተናዎች ከብዙ በጥቂቱ ስናይ በጥቂት ወንድሞችና እህቶች መንፈሳዊ ትጋት የተመሰረተ ሲሆን ከምስረታው በኋላም አገልግሎቱን የሚደግፍ ጠንካራና መዋቅራዊ ስርዓት አልነበረውም። የምናቀርባቸው መዝሙሮች እኛ በራሳችን ነበር ጥናት የምናደርግ ያለ መዝሙር ምናምን ነገርና ያ የነበረው ተግዳሮት ምን ነበር መሰለ እነዛ መዝሙሮች አታቀርቡም ለምን የታድሶ ነው ነበር የሚባለው ነበር። እኛ ደግሞ በዛን ሰዓት በቃ ቤተክርስቲያን ነው ቤተክርስቲያን ካለማወቅም ይመስለኛል በዛን ሰዓት በኔ ወቅት ያው አንዳንድ አለመግባባትና በአገልግሎት ውስጥ አንዳንድ ነገሮች ጭቅጭቆች ይነሳሉ። እሱም ቢሆን ያው የሚያለየንና የሚያቃረንን አይደለም። በአገልግሎት ውስጥ አንዳንድ አለመግባባቶች ይኖራሉ። ያው እግዚአብሔር ይመስገን ወዲያውኑ ተራርመን አገልግሎታችንን እንቀጥላለን። ጠንካራ ድጋፍና ክትትል ባለማግኘቱ ምክንያት በተለያዩ ጊዜያት በአጽራረ ቤተክርስቲያን ተሐድሶ ምንፍቅና ፈተና ተፈትኗል። በወቅቱ በገጠመው በዚህ ፈተና ካሄዳቸው ከቤተክርስቲያናችን እምነትና ስርዓት ውጭ የሆኑ አንዳንድ የሰንበት ትምህርት ቤታችን አባላት ላይ ሰበካ ጉባኤው የእርማት እርምጃ ወስዷል። መስቀል ምናምን እዛ ሄደን ዘምር ነበር። የጥምቀት ምናምን እንደዚህ መስቀል አደባባዩን ይዞርናል ዘምር ነበርና በዛ ሰዓት ነው የተሐድሶ የገባው። እኛ ልጆችም ስለነበር ብዙም አልገባንም ነበር። በይበልጥ ወንዶቹ ናቸው በጣም ወደዛ ውስጥ የገቡ ወደ ተሐድሶ የገቡት ማለት ነው። እና አላወቅንም በዛ ሰዓት በጣም ለካ ሁሉም ሰው ዲቴል ገብቷል ተሐድሶ ውስጥ ገብቷልና ተሐድሶ ውስጥ የነበረው በይበልጥ የገባ የኛና የቅዱስ ጊዮርጊስ እንደዚህ ደቀ ነቢያት የነበሩት ናቸው። በይበልጥ ተሐድሶ ውስጥ ገብተው የነበሩት እግዚአብሔር ወዶና ፈቅዶ በጥቂት ወንድሞችና እህቶች መንፈሳዊ ቅናት በወቅቱ በነበሩ ካህናት አባቶችን መልካም ፈቃድ የተመሰረተው ሰንበት ትምህርት ቤታችን አሁን 33 ዓመት ጎልማሳ ሆኗል። ሰንበት ትምህርት ቤታችን በእነዚህ ዓመታት ውስጥ ብዙ ፈተናዎችን ያሳለፉ ቢሆንም በየወቅቱ ደግሞ ለሰንበት ትምህርት ቤታችንና ለቤተ ክርስቲያናችን አገልግሎት ሙሉ ጊዜያቸውን፣ ጉልበታቸውን፣ ሀብታቸውን በአጠቃላይ ሁለንተናቸውን የሰጡ በርካታ አባላትን አፍርቷል። በስም ጠቅሰን የማንጨርሳቸው እነዚህ የሰንበት ትምህርት ቤታችን ፍሬዎች በአገር ውስጥም ሆነ ከሀገር ውጭ ሆነው አሁንም በቤተ ክርስቲያኒቱ የተለያዩ የአገልግሎት ዘርፍ ተሰማርተው ማገልገል ላይ ይገኛሉ። በዚህ ታሪካዊ የቤተ ክርስቲያኒቱ አገልግሎት ላይ የድርሻችሁን ተወጥታችሁ ያለፋችሁም ሆናችሁ አሁን በማገልገል ላይ ያለን ሰንበት ትምህርት ቤታችን አባላት ሁላችንም ባለፉት 33 ዓመታት ያልሰራናቸውን ስራዎች እንደ እግዚአብሔር ፈቃድ ከፊት ለፊታችን ባሉት ዘመናት ለመስራት እንችል ዘንድ ሁላችንም እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነን ልንነሳ ይገባል። የቤተ ክርስቲያኑ ማህበረሰብን እንኳን ለ33ኛው ዓመት የሰንበት ትምህርት ቤት የምስረታ በዓል አደረሳችሁ። እንኳን ለ33 ዓመት ምስረታ በዓል በሰላም አደረሳችሁ።
እንኳን ለ33ኛው የምስረታ ዓመት በዓል በሰላም አደረሳቸው። እንኳን ለዚህ ጊዜ በሰላም አደረሳችሁ ማለት ፈልጋለሁ። ለደብረ ምሕረት ቅድስት ኪዳን ቤተክርስቲያን ሰንበት ትምህርት ቤት 33ኛ ዓመት በውጭ ሀገርም በሀገር ውስጥም በተለያየ መንገድ ያላችሁ በሙሉ እንኳን አደረሳችሁ ላለው ላላችሁ አሁን ላይ በሰንበት ቤት አገልግሎት ላላችሁም ከሰንበት ቤት ውጭ ላላችሁም ሰዎችም እንኳን አደረሳችሁ ላለው። ሰንበት ትምህርት ቤቱ የተመሰረተበትም 33ኛ ዓመት ለማክበር የተዘጋጃችሁ ወንድሞቻችን እንኳን ለዚህ አደረሳችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰንበት ትምህርት ቤቴን አምላክ ይጠብቃት፣ እውቀት ጥበብ የምገበይባት